ሰላም እንዴት ናችሁ? ሊዲያ ነኝ። ከዚህ በሌላ ሚዲያ ላይ ታገኛላችሁ ብዬ አስባለሁ። ዛሬ የመጣሁት ያው ትንሽዬ ምክር ለመስጠት ያህል ነው። ለሁሉም ሰው ይጠቅማል ብዬ አስባለሁ። እኔ ባሳለፉት ጊዜ በጓደኛ ምናምን ተጎድቼ ምናምን ነው እዚህ ላይ የደረስኩት እና እንዴት ከዛ ጭንቀት ውስጥ መረጋጋት የቻልኩት ራሴን በማሳመን ነው። ራሴን ማለት በቃ የሆነው አንዴ ሆኗል። ስለዚህ በቃ እያመመኝም ቢሆን ነገሮችን መተው በሚል ነው። አልተጨነኩም ምናምን ብዬ አልዋሽም፣ ግን በብዙ ጭንቀት ውስጥ በብዙ ስትረስ ውስጥ አልፌያለሁ። ከዛም አልፎ ራሴን እስከምረሳ ድረስ ነገሮችን እስከምረሳ ድረስ ደርሻለሁ እና አሁን ደግሞ ያሉትን ወጣቶችን ሳይ አብዛኞቹ ራሳቸውን ለማጥፋት ነው ሲያወሩ። በቃ ኑሮ ሰለቸኝ ደከመኝ የሚሉት ያንግ የሆኑ ወጣቶች ይበዛሉ ኢትዮጵያ ውስጥ እና ቻሉት ለማለት ያለው ማለት ቻሉት ያዝ ማድረግ ጥሩ ነው። ነገሮችን ከባድኛ ሁላችንም ከባድ ነገር አልፈናል እና መያዝ መቻል ነገሮችን መያዝ መቻል አለብን። ነገኛም ትልቅ ሰው እንሆናለን። ነገ የት እንደምንደርስ አናውቅም። ስለዚህ ነገሮችን መያዝ፣ ሰዎችን ማማከር፣ እህት ካለን እህት ወንድም እነሱን ማማከር ካልቻለን በልባችን ራሳችንን ለማረጋጋት መሞከር ብዬ ነው የማስበውና በመንፈሳዊ ደግሞ መጸለይ እሱም አስፈላጊ። የምትችሉትን ያህል ትንሽ ደቂቃም ብትሆን መጸለይ የምትችሉትን እኔ እጸልያለሁ አላችሁ ከም ስለደከምኩ ትንሽ ግን እሞክራለሁ እና በመንፈሳዊም ጸልዩ እና ደግሞ ራሳችሁን አሳምኑ ለማለት ነው። ወጣቶችን ይሄ ያልፋል፣ የምታዩት ነገር በሙሉ የሚያልፍ ነው። ለመረጋጋት ሞክሩ። እኔ እንደምታዩ ደህና ነኝ። ሚዲያ ላይ ስለወጣሁኝም ስኬታማ አልሆንኩም፣ ስላልወጣሁም ስኬታማ አልሆንኩም። ግን በጊዜው ግን ስኬታማ እንደምሆን እርግጠኛ ነኝ። ያኔ ጊዜ ሲደርስ ስኬታማ ሆናለሁ። ስለዚህ ያን ጊዜ እጠብቃለሁ። ያን ጊዜ እኔ እሰራለሁ። የምችለውን ያህል ለመለወጥ አስባለሁ። መጀመሪያ ምን ልስራ ብዬ በምን ልለወጥ ካለሁበት ጭንቀት እንዴት ልውጣ እያልኩኝ በአይምሮዬ አስባለሁ። የራሴን ሀሳብ የሰውንም እጠይቃለሁ፣ ግን የራሴን ሀሳብ ነው ሞር እንትን የምለውና የራሳችሁን ሀሳብ አስቡልኝ። ምን ማድረግ አለብኝ? ምን ላድርግ? ዛሬ አንድ ወር ተደብረን ቤት ልንተኛ እንችላለን፣ ግን ከአንድ ወር በኋላ ለመነሳት መሞከር ራስን እንደ እንትን አፕግሬድ ነው እንደሚባለው ልክ ራስን አድሰን እንደ አዲስ ለመነሳት መሞከር አለብን ብዬ አስባለሁ። ለወጣቱ ያለኝ ምክሬ ነው። ያኔን እይታ ቲቪ ላይ ካያችሁት በብዙ መከራ ውስጥ አልፌያለሁ። ጥቃቶች ደርሰውብኝ ምናምን በጓደኛ ምናምን በመድኃኒት ወርሳቱም ጓደኛ ትመኑ እያልኩኝ መከር ነበር። ስቲል አሁን ድረስ በዛ አቋም ላይ ነኝ። ለራሳችሁ ጊዜ ስጡ፣ ተማሩ። ተማሪዎች፣ ሰራተኞች ስሩ፣ ሞክሩ። በቃ በእድሜያችሁ ሞክሩ። 40 ሙኑ 30 ሙኑ 28 ሙኑ 21 ዓመት ሙኑ 18 ዓመት ሙኑ ባላችሁበት የምትችሉትን ነገር ሞክሩ፣ አስቡ፣ ለራሳችሁ ጊዜ ስጡ ለማለት ያለው። ተስፋ አትቁረጡ።